መንፈስ ቅዱስ አሐዱ አምላክ አሜን። የምንገኘው በምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ቨርጂኒያ በሚገኘው ውስጥ ነው። እንኳን ለሆሳና በሰላም አደረሳችሁ እያልን እንግዲህ የሆሳናን በዓል አከባበር ምን ይመስላል በተክለ ሃይማኖት ቤተክርስቲያን የሚለውን ለማየት ነው የተገኘነው። በመጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 21 ከቁጥር 8 እስከ 9 ከሕዝቡም እጅግ ብዙዎቹ ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎቹም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም፣ ሆሳና በአርያም፣ ሆሳና በአርያም እያሉ ይጮሁ ነበረ ይላል ቃሉ። ሁላችሁም አብራችሁ ተገኝታችሁ ይህንን በዓል እንድታከብሩ በመላው ዓለም ላይ የምትገኙ ክርስትና እምነት ተከታዮች በሙሉ እንኳን ለሆሳና በዓል በሰላም አደረሳችሁ እንላለን። የምንገኘው ምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ነው። በልዩ ሁኔታ በልዩ ዝግጅት ይህንን በዓል ሁልጊዜም ይከበራል እዚህ ቤተክርስቲያን ውስጥ። እስኪ አከባበሩ ምን ይመስላል የሚለውን እነዚህ ህፃናቶች እንደምትመለከቷቸው እዚህ ሀገር ላይ በዓሉን ለማክበር ተገኝተዋል። ማላችን ሊቀራርቡ ህፃናቶች ነው። ሃይማኖታቸውን አጥብቀው የያዙ ቤተሰቦቻቸው ሊመሰገኑ ሊከበሩ የሚገቡ። እስቲ ደግሞ ማነው ስምሽ? ቤቲ። እሺ ቤቲ፣ እስቲ እንኳን አደረሳችሁ በመላው ዓለም ላይ ለሚገኘው ኦርቶዶክስ ወይም ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። እንኳን አደረሳችሁ ለሆሳና። ጥሩ ዓመት በዓል ነው እዚህ ተክሌ የምናከብረው እና እንዘምራለን እና እንድታዩት እና ኢትዮጵያ ፋሚሊዎቼ እና መንዬ ያኔት ሰላም ሁላቸውም ወዳችኋለሁ እና መልካም ዓመት በዓል። ኢትዮጵያ ሄደሽ ታውቂያለሽ? አዎ። ምን ይናፍቅሻል ከኢትዮጵያ? like culture and yeah, family and just like አገሩ ማየት yeah። ኢትዮጵያ ላሉ ህፃናቶች ምን የምታያቸው የምትመክሪያቸው ነገር ካለ? ቤተክርስቲያን እንዲሄዱ እና ከእግዚአብሔር ጋር እንዲታወቁ። በጣም ነው የምናመሰግነው ቤቲ። በጣም እግዚአብሔር ይስጥልኝ። መልካም ዓመት በዓል ይሁንልሽ። መልካም የትንሳኤ በዓል እንዲሆንልሽ እንመኛለን። ከመላው ቤተሰቦች ጋር እናመሰግናለን። እሺ እሺ። አሜን። ምን መሆን ነው የምፈልጊው ስታድጊ? ዶክተር መሆን እፈልጋለሁ። ለምን ዶክተር? because ሰው መድራት እፈልጋለሁ፣ ማገዝ። በጣም ጥሩ። በጣም ነው የምናመሰግነው። እሺ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዲያቆን አዲስ እባላለሁኝ። የምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን አገልጋይ ነኝ። ይሄ ዛሬ የምታዩት በዓል እየተከበረ ያለው በቨርጂኒያ ግዛት በፌርፋክስ በምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ነው፣ ክሊፍተን። ዛሬ የሆሳዕናን በዓል እያከበርን እንገኛለን። ቤተክርስቲያናችን ምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን በየዓመቱ የሆሳዕናን በዓል በደማቅ ሁኔታ ያከብራል። ዛሬም በተለየ ሁኔታ በተለይ አዲሱ ቤተክርስቲያን ከገባን የመጀመሪያ በዓላችንን ነው ዛሬ የምናከብረው። በዚህም በጣም እጅግ ደስተኞች ነን። ከኋላ እንደምታዩቸው በጣም እጅግ ብዙ በርካታ በጣም ህፃናት ደግሞ ማዕከላውያን ደግሞ ወጣቶች ክፍል ሁሉም በዚህ ቦታ በዓሉን ለማክበር እየተዘጋጁ ይገኛሉ። አባቶች በውስጥ ወንጌል እያነበቡ ነው። እነሱ ሲወጡ ደግሞ እዚህ የበዓሉ ስነ ስርዓት እዚህ ደግሞ የሚቀጥል ይሆናል። እንግዲህ ይሄ የምታዩት መርሃ ግብር በተለይ ልጆችና ህፃናት ላይ ዛሬ እንደምታውቁት የሆሳዕና በዓል ህፃናት የዘመሩበት ትልቅ በዓል ነው። ለዚህ ነው ብዙ ህፃናት የምታዩት። ደብራችን ምስራቀ ፀሐይ ደግሞ በጣም እጅግ በርካታ ከ500 በላይ የሆኑ ህፃናትን ማዕከላውያንና ወጣቶችን ይዘን የሰንበት ትምህርት ቤቱን እንቅስቃሴ ያደረግን እንገኛለን። በእውነቱ ከሆነ በልጆች ላይ መስራት እጅግ ማትረፍ ነው። ሁላችንም በየሀገሩ ያለን፣ በዓለም ላይ ያለን፣ በየቤተክርስቲያኑ ያለን፣ በሌላም ተቋማት ላይ ያለን ወጣቱ ትውልድ ላይ ልጆች ላይ መስራት ያስፈልጋል። ነገ ቤተክርስቲያንን የሚረከቡት እነዚህ ልጆች አድገው ነው። ይሄን ቤተክርስቲያን የገዛ ነው ከሌላ እምነት ተከታዮች ነው። እነሱ ደግሞ ይሄን ቤተክርስቲያን ለኛ ይሸጡልን ተተኪ ትውልድ ስለሌላቸው። ስለዚህ እኛ ልጆች ላይ ከሰራን ነገ ቤተክርስቲያናችን በዚህ ሀገር እየሰፋች ቤተክርስቲያኖችን ሁሉ የያዝን ብዙ ወጣቶችን እየሰበሰብን ልጆችን እያሳደግን እንኖራለንና በመላው ዓለም የምትገኙ በቤተክርስቲያን አገልጋዮች በተለይ ህፃናት ላይ ወጣቶች ላይ እንድትሰሩ አደራ እላለሁኝ። እኛ በጣም በሰፊው ነው የምንሰራው በዚህ ላይ። ወደፊት እንግዲህ በሰፊ እንቅስቃሴያችን የምንገልጽ ይሆናል። ለዛሬ ግን ያለው ነገር ይሄ ነው። የሆሳዕና በዓል በደመቀ ሁኔታ እየተከበረ ነው። በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለበዓለ ሆሳዕና በሰላም አደረሳችሁ። ደግሞ ሕማማቱንም በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን የእግዚአብሔር ቅዱስ ፈቃድ ይሁንልን። ሁላችሁንም በሚቀጥለው እዚህ ቦታ መጣችሁ እንድታከብሩ እንጋብዛለን። በተለይ በቨርጂኒያ በዲሲና በሜሪላንድ ያላችሁ ምእመናን ወደዚህ የመጣችሁ አጥቢያችሁ ወደዚህ ቅርብ የሆነ ይህንን በዓል ከኛ ጋር በቀጣይ እንድታከብሩ ልጆቻችሁን እዚህ እንድታስተምሩ እኛ እናስተምራለን። እናንተ ልጆቻችሁን ይዛችሁ እንድትመጡ አሳስባለሁኝ። እግዚአብሔር በዓሉን ይባርክልን፣ ይቀድስልን። በያላችሁበት በመላው ዓለም ላላችሁ መልካም በዓል ይሁንላችሁ። እግዚአብሔር ይስጥልኝ። በጣም ነው ዲያቆን አዲስ የምናመሰግነው። ስለዚህ ቤተክርስቲያን በደንብ በሰፊው ትልቅ ፕሮግራም የሚያስፈልገው ስለሆነ መተን በሰፊው እናወራለን። ግን አሁን ለእንኳን አደረሳችሁ መልእክት በጣም ነው የምናመሰግነው። ነከመን ሳትሉ አሰልጥናችሁ እንደዚህ አስተባብራችሁ ሁልጊዜም በዓላትን በደማቅ ሁኔታ ከእናንተ ጋር ስለምናከብር እጅግ በጣም ነው የምናመሰግነው። ለብርሃነ ትንሣኤው ደግሞ በሰላም ደርሰን እንደዚህ ደምቀን እንድናሳልፍ እግዚአብሔር ይርዳን። በሰፊው ግን ስለዚህ ቤተክርስቲያን አንድ ቀን በደንብ ጥሩ ልዩ ፕሮግራም እንሰራለን። ደስ ይላል ቴዲዬ። በእውነት አገልጋይ ብዙ አገልጋይ ነው ያለን። ትምህርት ቤቱ በጣም ብዙ በርካታ አገልጋዮች አሉት። ቤተሰቦች፣ ወላጆች ያግዛሉ። እጅግ ብዙ በርካታ ናቸው በየክፍሉ ያሉ የሚያገለግሉ አካላት። እኛ እንደ ፊት ለፊት ስለምንታይ ነው። ስለዚህ ሌሎቻችሁ መጣችሁ ልጆቻችሁን በማሳደግ አብራችሁ ከኛ ጋር እንድታገለግሉ ነው የምንፈልገው። እንድትመጡም በደስታ ስትመጡ እንቀበላለን። እግዚአብሔር የዛ ሰው ይበለን ቴዲዬ። አሜን። እናመሰግናለን።
አስተዋሉት ቁጥር 12-20። በማግስቱም በዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ በሰሌን ዛፍ ዝንጣፊ ይዘው ሆሳዕና። ሰላም እንዴት ናችሁ? ዛሬ የምንገኘው በምስራቅ ፀሐይ ቅዱስ ተክለ ሃይማኖት ነው። የሰንበት ትምህርት ቤት አገልጋይ ነኝ እና የምንገኘው በክሊፍተን ነው። ለዛሬ ሆሳዕና በዓል እናም ለትንሣኤ በዓል እንኳን አብሮ አደረሰን። ስንት ጊዜው ናችሁ እንደዚህ በገና መማር ምን ከጀመራችሁ? አሁን ለኔ 6 ዓመት ሆነኛል። ለሁላችንም አሁን ሁለተኛው ኮርስ ነው። ስለዚህ 2 ዓመት ሆነናል አንድ ላይ። በጣም ትችላላችሁ አሁን ሁላችሁ? አዎ በደንብ ነው የምንችለው። እና እዚህ በመማራችሁ እዚህ በማገልገላችሁ ምን አገኛችሁ? ምንድነው ጥሩ ነገር? መጀመሪያ ያገኘነው ከእግዚአብሔር በረከት ነው እና ከሁላችንም ትምህርቱ ምንድነው ትምህርቱ ብዙ ነገር አስተምሮናል። መጀመሪያ በገና አንድ ላይ ማድረግ እና በደንብ እግዚአብሔር ማክበር በበገና አስተምሮናል እና ከሁላችንም እህትና ወንድማማች በገና ስንማር ሆነናል። ሌሎች እናንተን አይተው እንዲመጡ ምን ታያቸዋለች? ሌሎች ያልመጡ እዚህ ቤተ ክርስቲያን የማይገለገሉ ብዙ ህጻናቶች አሉ እዚህ ሀገር ላይ አይደለ? አማርኛ የማይችሉ ቤተ ክርስቲያን ቢመጡ እንደዚህ አይነት ነገር የማያደርጉ ብዙ ልጆች አሉ። ለነሱ ምን ትመክራቸዋለች? እዚህ ቤተ ክርስቲያን ቢመጡ በጣም ነው ደስ የሚለን። ይሄ ቤተ ክርስቲያን ብዙ ነገር ለኔም አስተምሮኛል። መጀመሪያ እኔ ስመጣ ብዙ ነገር ምንም አላወኩም፣ ግን በጣም ጥሩ አስተማሪዎች ነበሩኝ። በገና ያስተማሩኝ፣ መዝሙር ያስተማሩኝ እና የሃይማኖት ትምህርትን ያስተማሩኝ። ይሄ ቤተ ክርስቲያን ብዙ ነገር አስተምሮኛል እና እዚህ እንድትመጡ ፈልጋለሁ። ወይ ደግሞ ባሉበት ሆነው እንዲማሩ እንደዚህ አገልግሎት እንዲኖር ለህፃናቶች፣ ለእናንተ ለወጣቶች አይደል? አዎ። ኢትዮጵያ ላሉ ዘመዶች ምን ታያቸዋለች? ለዓመት በዓል እንኳን አደረሳችሁ ለሆሳዕና በዓል እና ለትንሣኤ በዓል። እግዚአብሔር ለዚህ ቀን ስላደረሰን እናመሰግናለን። ኢትዮጵያ ሄደሽ ታውቂያለሽ? አዎ፣ እዛ ነው የተወለድኩት እና 5 ዓመቴ ሲሆን ነው እዚህ የመጣሁት። ምን ይናፍቅሻል? ካዝኖች እና ቤተሰቦቼ በጣም ነው የሚናፍቁኝ። እናም እዛም ስለምኖር ቤቴ በጣም ይናፍቀኛል እና ብዙ ነገር ነው የሚናፍቀኝ እዛ። መልካም ዓመት በዓል ባያቸው ኢትዮጵያ ላሉ ልጆች። መልካም ዓመት በዓል። አንቺም መልካም ዓመት በዓል። መልካም ዓመት በዓል። እንኳን አደረሳችሁ ለሆሳዕና በዓል። የኔ ስም ካሌብ ዘውዱ ነው። እኔ የምገለገልበት ቤተክርስቲያን
ምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን የመገልገልበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ። የምንገኘው ምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን እንደምታዩት የሆሳዕናን በዓል በደመቀ ሁኔታ እያከበርን ነው። በክሊፍተን ቨርጂኒያ የምንገኘው በዓሉን በየዓመቱ አህያ በማስመጣት ልጆቻችን የታሪክ ተረካቢ እንዲሆኑ ከሃይማኖት ጋር የተያያዘ ነገርን እንዲማሩና በአካልም እንዲያዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአህያ የገባበትን እንዲያዩትና እንዲያውቁት በማድረግ በየዓመቱ ይህን በዓል እናከብራለን። በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እንመኛለን። ከምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ክሊፍተን ቨርጂኒያ እንኳን ለበዓለ ሆሳዕና ደረሳችሁ። ዛሬ የምንገኘው በምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ነው። እናንተም በያላችሁበት ቤተክርስቲያን እግዚአብሔርን እያገለገላችሁ ወደ እርሱ ቤት እየቀረባችሁ እንድትገኙ እንለምናችኋለን። ደግሞ በኢትዮጵያ የምትኖሩ ዘመዶቼ ለበዓለ ሆሳዕና እንኳን አደረሳችሁ። እንዲሁም ለብርሃነ ትንሣኤው በሰላም ያድርሰን። አሜን። እንኳን ለበዓለ ሆሳዕና አስደረሳችሁ። አሁን የማገለግልበት ምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ነው። አደረሳችሁ። ለዛሬ ምስራቀ ፀሐይ ቅዱስ ተክለ ሃይማኖት ያሉትን ሁሉ ሰው እንኳን አደረሳችሁ ለሆሳዕና በዓል። አናከብር መዝሙር አለ እና ሰው ብዙ አማርኛ የማይችሉ ሰዎች አሉ እና እዚህ ምስራቀ ፀሐይ ቅዱስ ተክለ ሃይማኖት በእንግሊዝኛ በአማርኛ ትምህርት አለና መዝሙር ጥናት እስከ 4 ዓመት ጀምሮ አለና ኑ እዚህ እናከብር። ኢትዮጵያ ያለች አቦ ቤተክርስቲያን መሄዶትን እንኳን አደረሳችሁ። እኔ ኢትዮጵያ እዛ የተወለድኩትና እዛ ቤተክርስቲያን ሁሉ ጊዜ ነው መሄደውና እዛ አቦ ያሉትን እንኳን አደረሳችሁ። ዘመዶቼ አክስቶቼ ሁሉ እዛ ያሉትን እንኳን አደረሳችሁ። እሺ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ እስካሁን ስትከታተሉ የነበረው በምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ፌርፋክስ ክሊፍተን ሲካሄድ የነበረውን የበዓለ ሆሳዕናን በዓል ነበረ። በጣም በደመቀ ሁኔታ በዓሉን አክብረናል። ዝማሬዎቹ በህፃናቱ፣ በአዳጊያኑ፣ በማዕከላውያኑ እንደዚሁም በወጣቶችና በዋናው ክፍል ሲቀርቡ ነበረ። የበዓሉንም የሚያስታውሰው ሁሉ ነገር የተዘጋጀ ነበረ። ለዛ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። በቀጣይ ዓመት ደግሞ በቸርነት በይቅርታ ጠብቆ ከዚህ በበለጠ ተሰብስበን እንድናከብር ቅዱስ ፈቃዱ ይሁንልን። ደግመን ደጋግመን እንደምንናገረው ልጆቻችሁን በተለይ በዚህ አጥቢያ ያላችሁ ልጆቻችሁን ይዛችሁ ወደዚህ ኑና ልጆቻችሁን አስተምሩ። ቤተክርስቲያኑን የሚረከብ ትውልድ እናፍራ ለማለት እንወዳለን። ሁሉንም ያደረገ እግዚአብሔር ነው። ሕማማቱን በሰላም አሰልፎ ለብርሃነ ትንሣኤው በሰላም ያደርሰን። መልካም በዓል። እሺ እንግዲህ እንደተመለከታችሁት በምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን በደማቅ ሁኔታ እንደዚህ በሚያምሩ ህፃናቶች ተውቦ የሆሳዕናን በዓል በልዩ ሁኔታ አክብረናል። እንግዲህ ሕማማቱን በሰላም አሳልፈን ለብርሃነ ትንሣኤው ደግሞ በደማቅ ሁኔታ እዚሁ ቤተክርስቲያን ተገናኝተን ከነዚህ ህፃናቶች ጋር ከነዚህ እዚህ ሀገር ላይ አድገው እዚህ ሀገር ላይ ተወልደው አማርኛን ችለው ባህላችንን ተረክበው ሃይማኖታችንን ተረክበው ነገ ቤተክርስቲያኖቻችን ባዶ እንዳይሆኑ እየተሰራባቸው ያለው ነገር እዚህ ቤተክርስቲያን ላይ በጣም ልዩ ነውና በጣም እግዚአብሔር ይስጥልን። ልጆቻችንን እንደዚህ ስለሚያሳድግልን የቤተክርስቲያን ከልብ ነው የምናመሰግነው። አመት በዓሉን በመላው ዓለም ላይ የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን።
ሆሳናም እንኳን በሰላም አደረሳችሁ። እናመሰግናለን። በብርሃነ ትንሣኤው እንገናኝ።